ባለሙያ እነዚህ የምታያቸው የሰብል አይነቶች ህፃናት 6 ወር ከሞላቸው ቀን ጀምሮ ምጥን ገንፎ ለማዘጋጀት የሚያገለግሉ ናቸው። ምጥን ገንፎ ስናዘጋጅ 3 እጅ ልምህል 1 እጅ ጥራጥሬ አድርገን ቀላቅለን እናስፈጫለን። መጀመሪያ ምንድነው እንትኖቹ ንጽህናቸው መጠበቅ አለባቸው። የተለቀሙ መሆን አለባቸው፣ የሚታጠቡት መታጠብ አለባቸው፣ የሚከኩት መከካት አለባቸው። እና እነዚህ ልምህል የሚባሉት ገብስ አለ፣ ዳጉሳ አለ፣ ጤፍ አለ፣ አጃ አለ፣ በቆሎ፣ ስንዴ። እነዚህ ደግሞ ከቅባት እህል ተልባ እና ለውዝ አሉ። ከጥራጥሬ ከዚህ ባቄላ አለ፣ ከዚህ አተር አለ። ይሄ ደግሞ ሽምብራ አለ። ከዛ በኋላ ገንፎውን ስንሰራ በአትክልት ይበለጽጋሉ። አትክልት ምንድን ናቸው? ሽንኩርት ማጣፈጫ ቅመም አለ፣ የአበሻ ጎመን አለ፣ ጥቅል ጎመን አለ። እንደገና ፈሳሽ ዘይት ገንፎ ለስለስ ያለ እንዲሆን እንጠቀማለን። ቅቤም ሲኖረን ቅቤም ማድረግ እንችላለን። ዱባ ደግሞ የተተወ ወይም የተዘነጋ የሚባል የምግብ አይነት ነው። ምንድነው ዱባ? ከመብላት መሸከም የሚባል ነገር ነበረ። አሁን ግን ለእናቶች፣ ለነፍሰ ጡር፣ ለአጥቢና ለህፃናት ጠቃሚ ምግብ በመሆኑ ይሄን በጓሯችን እያለማን መጠቀም አለብን በሚል እናቶችን ለማስተማር የተጠቀሙባቸው ዘዴዎች ናቸው።